ምትወጪ? አልቂ ጫማሽን እንኪ እንዴ የልጁን ጫማ አርጋ ልትሄድ ነው እንዴ? ምን አስብሽ ነው? ውጪ ቶሎ በይ ውጪ ውጪ ቶሎ በይ ቶሎ ውጪ 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 ውጪ። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? መቼስ ፊቴ አዲስ አይሆንባችሁም። በባለፈው መተናል በዚህ ፊት እና አሁን ደግሞ ዛሬ የመጣሁት ብዙ ነገር እያሰብኩኝ ነበር። ብዙ ነገሮችን ብቻ እኔ አላቅም ምን ማለት እንዳለብኝ ለነገሩ ጠፍቶብኛል። ግን አሁን ላይ ትናንትና ብዙ ነገሮችን ከብዙ ሰውም ሰምቻለሁ፣ ባይኔም ማይቻለሁ። ብዙ ነገሮች ብቻ ሆነዋል። ግን ደግሞ አሁን ሳስብ በባርች ህይወት ከምገባ እንደቱ በሆንስ ብዬ ያሰብኩኝ ነው። እና ደግሞ አላቅም ለኔም በጣም ማለት ማልፈልጋቸው ስሜቶች ይሰሙኛል። ግን እሱንም ውጪው የትኛውንም ረስቸው አሁን ለራሱ ለማውራት ቃላቶች እያጠሩብኝ ነው። እና ምን ማድረግ እንዳለብኝ አላቅም በእውነት። እና አሁን ከቤቴ እየወጣው ነው እና ባርች ጋር ለመሄድ እሱ ቤት ለመሄድ ነበር የፈለኩት። እና የሺም እሱ ጋር እንዳለች ሰምቻለሁ። ከየሺ ጋር አንድ ላይ ናቸው ምናምን የሚለውን ወሬንም ሰምቼዋለሁ ምናምን ነገር። ግን ደግሞ እሱ ሙሉ በሙሉ ከማጣው እንደቱ ምናምን ብሆን ብዬ እመኛለሁ አስባለሁ ደግሞ። እና ይቀበለኝ ይሁን አይቀበለኝ ይሁን አላቅም። በባለፈውም በለቀቅነው ቪዲዮ የሺ ጋር በጣም ትንሽ ተጣልተን ነበር። በሳቱ እሷ ደግሞ በዛ ሰዓት ጠርታኝ ነበር። ባልች ደግሞ እስከዚህ ድረስ በጣም አፈቅረዋለሁ ወደዋለሁ። እናንተም ብትሆኑ ቤተሰብ አንድ ጥያቄ ልጠይቃችሁ በእውነት እናንተም ብትሆኑ እስከታች ድረስ ያመናችሁትን ሰው በቃ የሆነ የራሴ ቢሆን ብላችሁ የተመኛችሁትን ሰው እና ከሆነ ጊዜ በኋላ ያንን ሰው ለማግኘት ስትመጡ በቃ ያንን ሰው ብታጡ ወይም ደግሞ የሌላ ሆኖ ምናምን ብታገኙ ምንድነው የሚሰማችሁ? የምር እኔ በበኩሌ በጣም ነው የተሰማኝ። የምሬን ነው የምላችሁ በጣም ነው የተሰማኝ። አሁንም አላቅም ግን ያንን ሁሉ ነገሮችን ውጪ እና እሱ ጋር ሄጄ ይቅርታም ቢሆን ጠይቄው እና እሱ ቤት ከሱ ጋር እንደ ሲስተርሊ ማለት ነው ለመኖር እጠይቋለሁ ብዬ ነበር ያሰብኩት። እና ደግሞ አሁን ለራሱ ከቤት ወጥቼ እሱ ቤት ለመሄድ ይሄው ወጥቻለሁ። አላቅም ምን እንደሚለኝ ለራሱ አላቅም። ምን ይለኝ ይሁን አላቅም። ውስጤ ግን በአንድ በኩል ደስ ይለዋል፣ በአንድ በኩል ደግሞ የሆነ ማይሆን ስሜት ይሰማኛል። አላቅም ምን ይሁን ባርች ይቀበለኝ ይሁን ወይም ደግሞ ባለፈው ከየሺ ጋር እንደዛ ስለተጋጨን ደግሞ እንደገና ከጓደኛዋ ጋር ሆኖ መጥቶ እኔን ጠይቆኝ ነበር። በሳቱ ደግሞ እኔ እሷ ላይ ያወራሁት ማናችንም ደግሞ ቢደርስብን እኛም ብንሆን ምናደርገውን ነገር ነው ያደረኩት። እና ደግሞ በሳቱ ስሜታዊ ሆኜ ነበር። አውርቼባታለሁ። ግን እኮ ያወራሁት ምን መሰላችሁ? አንድ የምታፈቅሩትን ሰው የኔ ቢሆን ብላችሁ የምትመኙትን ሰው የሆነ ሰው ቢወስድባችሁ ምንድነው የሚሰማችሁ? የምር ማለት በጣም ነው ጌታን እኔ ከማስበው በላይ ነበር ያደረገኝ በሳቱ ማለት ነው። እና ስሜታዊ ሆኜ እሷ ላይ ማወራው እንደገና ደግሞ አላቅም እኔ እንጃ ብቻ እኔ አላቅም ብቻ እኔ ማለት ከኔ ሌላ ሰው አያይም ከኔ ጋር ብቻ ነው የሚኖረው ብዬ ያሰብኩት ሰው አሁን ደግሞ ከሌላ ሰው ጋር ማየት ማለት የሆነ ስሜት ለማናችንም ቢሆን ይሰማናልና እንዴትስ ማድረግ አለብኝ ብዬ አስባለሁ። ምክንያቱም እስካሁን ድረስ ከሱ ሌላ ሰው አያለው ብዬ ማስብ ያላቅም። እስካሁን ድረስ ካፕል ሳልሆን መጥቼ ቆጨኝ ማለት ያንን ጊዜያቶችን ያሳለፍኳቸው ቆጩኝ ዛሬ ላይ ማለት ነው። ምክንያቱም አለኝ እያልኩኝ ነበር ማለት ብዙ ነገሮች ተጠይቄ ነበር በሳቱ ብዙ ነገሮችን ምናምን። ግን በሳቱ ጅልነት ይሁን ወይም ፍቅር ይሁን ብቻ የሆነ መጃጃል ይሁን አላቅም ብቻ ግን የሆነ ነገር ብቻ ወስዶኝ ያንን ነገር ሁላ አልተቀበልኩም ነበር በሳቱ። እና ያ ጊዜያቶች ሁላ አሁን ላይ ሳስብ ምን ነው ባደረኩኝ ሁላ ያስብለኛል። የምሬን ነው የምላችሁና እኔ አላቅም ብቻ እናንተ ብትሆኑ ለራሱ አላቅም ምን እሺ እንዴትስ ቢሆን እሱ እኮ ማለት እኔ እስካሁን ድረስ ያመንኩት ማለት በልጅነታችሁ የሆነ ነገር እዛችሁ እኮ የሆነ ነገር ሰው እንኳን ቢጎዳችሁ የሆነ ቦታ ወይም የሆነ ቦታ አንድ ሰው ቢጎዳችሁ ለራሱ ወይም ቢወጋችሁ ያንን ቦታ አትረሱም።
ቢኮዝ የሆነ በልጅነታችሁ ምንም ነገር ሳታውቁ አንድ ሰው የሆነ ነገር አደረገ። አሁን እኔ ጋር በልጅነቴ መልካም የሆነ ሰው አውቃለሁ፣ መጥፎ የሆነ ሰው ደግሞ አውቃለሁ፣ በዛው ልክ ማለት ነው። እና እሱን ደግሞ ምንድነው እሱን በዛ ልክ ነበር ያመንኩት፣ በጣም ማለት ነው 100% ነበር ያመንኩት ማለት ነው። ሌላ ጋር ይሄዳል ብዬ አስቤ አላቅም። በቃ ማንንም ጋር ይሄዳል ብዬ አስቤ አላቅም። ግን እንዳጋጣሚ ሆኖ እኔ ከዛ ጊዜ በኋላ እንደዚህ ጉዳለው ብዬ አስቤ አይደለም የመጣሁት። እንደዚህ ይሆንብኛል ብዬ ለራሱ አይደለም የመጣሁት። ግን በቃ በጣም አምኗታል፣ ከመላችሁ በላይ በጣም አምኗታል። እንደገና ደግሞ እኔም ደግሞ ለመተው እኮ እኔም ሰው ነኝ፣ ይሰማኛል። እኔም እኮ የሷ ደስታ የኔም ደስታ ነው። ብተውላ ደስ ይለኛል እኮ። ግን እኔም ደግሞ ፍቅር ነው እንጂ ሌላ ነገር አይደለም አይደለ? ስለዚህ ያን ነገርን ነው ማስበው እና አላቅም። አሁን ለራሱ እሷን ባለፈው ተናዳብኛለች፣ ሰድበኛለች ምናምን ብላ ብቻ ብዙ ነገር ነው ያወራችው። እሷም ለራሱ ብዙ ነገር ነው ያወራችው። እሱም መጥቶ ለምን ሰደብሻት ምናምን ብሎ ብቻ ሁለቱም ብዙ ነገር ነው ያወሩትና አሁን ላይ ደግሞ ፍርሃቴን በጣም ወጥ አድርጌ ሄጄ በቃ ምንም ነገር ቢቀር ምንም ነገር በቃ ብንተው እንደ እህትና እንደ ወንድም እንሆን ባርች ብዬ ጠይቀዋለሁ። እሷ ደግሞ ምን እንደምትለኝ አላቅም። መቼስ ሰድቢያት ራሷ ቤት የምታስገባኝ ሁላ አይመስለኝም። አንድ ላይ ነው አሁን የሚኖሩት። ትናንትና ማታ ቤታቸውንም ደግሞ ሄጄ አይቻለሁ። ደግሞ እኮ እዚህ ሀገር ላይ ብዙም ሰው ማቆ ሰው የለም። ምን ማድረግ እንዳለብኝ ለራሱ አላቅም። ግን የሚሆነውን ነገር እስቲ አንድ ላይ እናያለን። እስቲ እነሱ ቤትም ሄደን እንመጣለን። ከዛ የሚሆነውን ነገር ደግሞ አንድ ላይ አይተነው ምን ወስነው ይሆናል ማለት ነው። ስለዚህ ቤተሰብ አላቅም ብቻ ግን ያው እስቲ እናያለን። እና ደግሞ ፀሐይ አለ እና ስለዚህ ጥላም ይዣለሁ እና እስቲ ምናየው ይሆናል ማለት ነው። አይ በጣም ደከመኝ። አሁን ደርሻለሁ። ፀሐዩ ለራሱ በጣም ነው የሚያቃጥለው። የነሱ ቤት ይሁን አይሁን አላቅም። እና እስቲ ቆይ እዚህ ጋር ልጆች አሉ መሰለኝ። አባ ነው አንዴ ደህና ናችሁ? እንዴት ናችሁ? እስቲ ሰላም በሉ። ደህና ናችሁ? አለን። ይሄ የነባርሽ ቤት ነው? ይሄ የነሱ ቤት ነው? እሺ አመሰግናለሁ። እሺ የኔ አባት። እሺ ቤታቸውን አረሳውም ማለት ነው። ስለዚህ ማታ ነበር ትናንትና ያየሁት፣ ግን ቤታቸውን አረሳውም። በጣም ነው የሚያስፈራው በጣም። እና ምን እንደሚሉን እንሰማለን። ቤተሰብ አላቅም እና እስቲ ለስኮ አቋቁቻለሁ። እየከፈቱልኝ አይደለም። አቤት የሺናስ መሰለኝ እየመጣች ሃይ ሰላም ነው? እንዴት ነሽ? ደህና ነኝ። እንዴት ነሽ? አለ ደህና ነኝ። ለምን መጣሽ ነው? ባርች አለ? የለም ባርች። ለምን መጣሽ አንቺ? አይ እሱንማ ውስጥ ገብተን ብናወራ ይሻላል እንዴ? ባርች የለም። ይሁን ነገር ለማውራት ፈልጌ። ምንድነው የምታወሪው? ለምን መጣሽ? ራሽ ቤት ድረስ ትመጫለሽ እንዴ? አይ ትላለች እንደ ወይ ጉድ። ለምንድነው የመጣሽው? አይ አይደለም፣ አንቺ የሚያስከፋ ነገር አይደለም። እና የሆነ ነገር ከባርች ጋር ለማውራት ነበር የመጣሁት። ከባርች ጋር አለሱ? ከባርች ጋር አላለችም። አሁን ወደዛ ሂጂ። ባርች የለም እናቱ። በእናትሽ የለም ባርች፣ ወደዛ ሂጂ። ትንሽ ነገር አውርቼ ምንም አላስገባሽም እንዴ? ትንሽ ነገር ትላለች እንዴ? ምንድነው የምታወሪው? ምን ጉዳይ አለሽ ከባርች ጋር? በርግጥ የለኝም፣ ግን ትንሽ ነገር አውርቼ ለመሄድ ነው። ምንም ካንቺ ጋር እሱ የሚያወራበት ምክንያት የለም። ምንም የምታወሪው ነገር የለም። ትንሽ ነገር ብቻ ማለት ራስ ቤት ድረስ መተሽ ነው እንደዚህ የምታወሪው? አታፍርም እንዴ? ምን አስበሽ ነው እንዴ? ትንሽ ነገር አውርቼ እሄዳለሁ። ትንሽ ይሁን ትልቅ ምንም ይሁን አይመለከተኝም። እሱ የለም አልኩሽ እኮ ሂጂልኝ። አንቺ የሚያስከፋ ነገር አይደለም እኮ ትንሽ ነገር አውርቼ። አንቺ የሚያስከፋ ነገር አይደለም ታያለሽ እንደ አፍሽን ሞልተሽ አታፍሪም አንቺ? ያኔ ስንት ነገር ብለሽኝ እንደዛ ሰድበሽኝ
እሱ እኮ ማለት በሳቱ እኮ ስሜታዊ ሆኛ አንቺ የምትሆኚው ነገር እኮ እኔ እንደዛ ሰው ላይ አልሆንም ማለት የምታፈቅሪው ሰው አሁን አንቺ አይደለም። አንድ ነገር ልንገርሽ፣ አንቺ አሁን ባርችን ታፈቅሪዋለሽ። በማል ገብቼ እኔ አንቺን ጠርቼ ደውዬ ጠርቼ አይደለም ያወራሻለሽ። አይ ኖ ሳይሆን በሳቱ ስሜታዊ ሆኜ ነው ቤብ። እኔ አከብርሻለሁ፣ በክብር ሂጂልኝ። ገብቶኛል ውዴ። እኔ ባሁኑ አንቺን ላስከፋሽ አይደለም የመጣሁት። እና እኔ አላስገባሽም ቤቴ። ትንሽ ደቂቃ ብቻ ላወራችሁ ፈልጌ ነው። የለም ባርች የለም። ባርችን ነው አይደለ የፈለግሽው? ባርች የለም እባክሽ፣ ባርች የለም እባክሽ። ጆሮሽ አይሰማ? ትንሽ ደቂቃ ብቻ። ለምን ትንሽ ደቂቃ ነው? ባርች የለም አልኩሽ እኮ። ትንሽ ደቂቃ ብቻ አውርቼ ለመሄድ ነው። ጽጌዘር በይ። ትንሽ ደቂቃ ብቻ እኮ ነው። ትንሽ ደቂቃ ስጡኝና ትንሽ ደቂቃ አውርቼ ከሱ ጋር ሄዳለሁ እኮ። ከሱ ጋር ነው ማውራት የፈለግሽ አይደል? አዎ። ስለዚህ እሱ የለም ስላለ እኮ ነው። እሱ ስላለ ነው። እኔ ቤት የለም። አረ ትንሽ ደቂቃ ብቻ ለምን አትሰጪኝም? አረ በእናትሽን ባረች ባረች። አረ ወደዛ በይ። ትንሽ ደቂቃ ብቻ ስጪኝና አውርቼ ሄዳለሁ። ባርች እኔ ነኝ። አንዷ መታ ነው ናስቲ። ባርች ጽጌ ነኝ። ትንሽ ደቂቃ ብቻ። ሰላም ነው አጽጌ? ወይ እንዴት ነው? እንዴት መጣሽ? ሰላም በለኝ መጀመሪያ። ከማን ጋር ነው የመጣችው? ሰላም በለኛ። እንዴት ነሽ? ደህና ነሽ? ደህና ነህ? አለሁ። መግባት ትችላለህ ማለት ነው። ለምንድን ነው የምትገባው? አይደለም መግባት ጋር አይደለም። ከማን ጋር ነው የመጣሽው? አይደለም ዝም ብዬ ካንተ ጋር የተወሰነ ነገር ማውራው ነገር ስላለ ነው የመጣሁት። ከማን ጋር? ደክሞኛል። ቁጭ ብለን እናውራ። ፀሐዩ በጣም እንዴ ከሱ ጋር ነው እስከ ቅድም እየተጨቃጨቅሽ ያለሽው? ለምንድን ነው አንተ የምታስገባት? ነው አይደለም። ምንድነው ጽጌ? ባለፈው አልነገርኩሽም እንደ ያለው ነገር? እኔ እኮ ነግረሃል እኮ። አሁን ላይ ደግሞ ካንተ ጋር ትንሽ ነገር ለማውራት ነበር የመጣሁት። እናንተን የሚያስከፋ ነገር አይደለም ይሄ። ከኛ ከማስከፋት ጋር አይገናኝም። እዚህ ጋር ሚስቴ ሳትፈቅድ እኔ ማንንም ቤት አላስገባም ነው እኮ። ግን አሁን ደክሞኛል ትንሽ። ፀሐይ ትግባ መግባት ጋር አይገናኝም እኮ። ቤት ለምንድን ነው የምትገባው? አይደለም ጽጌ ስሚ ጽጌ ብልሽን ስሚ። መግባት አለብኝ ደክሞኛል። አለብኝ አይደለም እኮ ስሚ። ትንሽ ካንተ ጋር ማውራው ነገር ስላለ ነው። ኢየሱስ እዚህ ቤት ገባች እኮ። አገቡ ኑ በሰላም ነው። ግን ጽጌ ለምን ትመጪያለሽ? አንቺ ማን ነኝ ብሎሽ ቤት ነገር ማንንም አላለኝም። እኔ ለራሴ ነው የመጣሁት። የሆነ ነገር ላዋራችሁ ፈልጌ። እስቲ ውሃ ስጡኝ፣ በጣም ደክሞኛል። ውሃ የለም እዚህ ቤት ውሃ። ጽጌ ውሃ ቀርተሽ አስቀምጠሻል እንዴ? ውሃ ትላለች እንዴ? ምንድነው ባርች? ደክሞኛል፣ ጠምቶኛል። ውሃ ትሰጠኝ? የሺ አታከለ ውጪ አንቺላት እስቲ አንዴ ውጪ ትውጣ እንዴ? ውሃ ይላል እንዴ? ውጪ። ለምን እንደመጣች እኔ ልስማ እስቲ ለምን እንደመጣች ልስማ። መቼስ እኔ ጋር አንቺ እኔ ጋር ነሽ አይደል? ለምን እንደመጣች ልስማ እስቲ። እናንተ የሚያስከፋ ነገር አይደለም። ትንሽ ነገር ለማውራት ነው የመጣሁት። እባክሽ ውሃ ስጪኝ፣ ጠምቶኛል። ውሃ የለም። ውሃ ስጫት። ጠምቶኛል። በጣም ስለጠመኝ ነው። አመሰግናለሁ። ተበረሃኑ እንደምትመጪው ጠምቶኛል። በፀሐይ ነበር የመጣሁት። እኔ ምን አገባኝ ታዲያ? ወጥ እንድትበጠብጪ በእንትን ትመጪያለሽ? እንደዛ አይደለም የመጣሁት። ውሃ ልጠጣና በተረጋጋ መንፈስ ብነግርህ አይሻልም? ውሃ ልጠጣ። በጣም ጠምቶኛል። እኔ ለራሴ ማን አሳየሽ? ቤቴ ትናንትና መጥቼ አይቼ ነበር የሄድኩት። እሺ በሰው እያፋለኩኝ ነበር የመጣሁት። እንዳጋጣሚ ዛሬ ደግሞ ማታ ከራሴ ጋር አወራውና እናንተ መጠየቅ አለብኝ ደግሞ ብዬ አሰብኩኝ። ከዛም ትንሽ ነገር ካንተ ጋር ማውራት ስላለብኝ ኢየሱስ ክርስቶስ አመሰግናለሁ። ቴንክ ዩ። አልገባኝም። ምንድነው የሺ የሆነ ያለው? ሆ እየራቀብኝ ስለሆነ ነው ማስጠጋው። አይደለም ጽጌ ምንድነው አንቺ? ለምንድን ነው አንተ ጠይቃት? ተውጣ። ምንም ምክንያት የለም። ዝም ብላ ነው የመጣችው። አይደለም የኛ ኑሮ ለማየት እኔ የመጣሁበት እንዴት እንደሚኖሩ ለማየት ነው አይደለ የመጣሽው? ስለዚህ ውጭ። እንደዛ አይደለም የመጣው። ጽጌ ውጭልኝ። እንደዛ አይደለም። ከቤታችን ውጭልኝ። ደቂቃ ስጪኝና ልንገርሽ። ምንም የምን ደቂቃ ነው? አንተ ለምንድን ነው የምትጠይቃት? እኔ ግራ ገብቶኝ እኮ ነው ማሬ። ውሃ ጠምቶሽ ውሃ እኛ ቤት ልጠጪ አይደለ የመጣሽው? አይ በሳሽ ውጭ በቃ ነው። ልክ እኮ ነሽ። ግን ቃል በቃል አንቺ አትሄድ እሷ ጋር። ቃል በቃል እሷ እኮ ነግሬያታለሁ እኮ እንዴ። ታረል እሷ ጋር ለምንድን ነው የምትሄደው? አይደለም አንቺ አንድ ጊዜ ስሚኝና እኔ ለምን እንደመጣው አንድ ጊዜ አዳምጪኝ። ጊዜ ሰተሽ ምን ይሆንሽ ነው አንቺ? የምን ጊዜ ልስጥሽ? እኔ
አንድ ጊዜ እሺ እኔ ለምን እንደመጣው ሐሳቡን ንገራችሁና አው ላንተ ነው መጀመሪያም ላንተ ለመናገር ነበር የመጣሁት አሁንም ያስከፋችሁኝ ነው ብዙ ነገሮችን እሺ ብዬ ተውኩኝ እስካሁን ግን በቃ ለምን እንደሆነ አላቅም ግን በጣም ያስከፋችሁኝ ነው ምን ይሆናችሁ ነው እኔም እኮ ሰው ነኝ ለእናንተ እንደሚሰማ ላንቺ እንደሚሰማሽ እኮ ለኔ የሚሰማኛል አይደለ እኔ አሁን ላይ ባርች እኔ ይሁን ባርች ለኔ ስጪ አይደለም ልልሽ አይደለም የመጣሁት ጃኛ ኮረዲ ኮብ ተጋብተናል አቃለው እሱን ስላወኩኝ አይደል እንዴ አሁንም ሙሉ በሙሉ ላጣ ስለማልፈልግ ነው የመጣሁት ላጣ ስለማልፈልግ ማለት ብዙ ሐሳቦች ሊኖሩ ይችላሉ ለአንድ ቃል ማለት ነው ስለዚህ ምን ለማለት ነው የፈለገችው እቺ ልጅ ብለሽ እኔን ብታዳምጪ አይሻልሽም ምንም ያላዳምጥሽም ውጪ እሱስ መውጣቴ ቆይቀር መቼስ ምትናገሪ ከሆነ ተናገሪኝና በቃ ለምን ትናገራለች እኔ ድሉን አልሰጣትም ትውጣ እንዴ ተናገሪ ትላለ እንዴ አንተ ደግሞ ትውጣ ግን ወሆን ያመጣሽው አንቺ ነሽ አይደል መቼስ ወሆን ንጹህ መሆን አለበት ብዬ ነው ለሌላ ነገር አይደል ጭራሽ አንቺ ሰበት መተሽ ሰው ነው ውጪ እሱስ እኮ መውጣቴ መቼም አይቀር እኮ ውጪ አሁን አልወጣም እያልኩሽ አይደለም አንቺ እኮ የምትሆኚው ነገር በአንድ በኩል ያስቀኛል በአንድ በኩል ደግሞ ያሳዝነኛል የትኛውን ላስተናግድ ስሚ አትዘኝ ለሷ እሺ እኔ አሁን ምነግራችሁ እኔ አሁን አንድ ነገር ነው አይደለም ውሃው ለራሱ ቆጣጥቼው ማለት ነው አሁን ሲጣማኝ ጊዜ ትንሽ ጠፍቶ ስለወደድኩት ባርች እና አታወራም እንዴ አስወጣት በቃ አስወጣት ምን እየሰደበችኝ እኮ አይደለም ከሳቁ በላይ እንባዬ ስለሚበዛ ነው እንዴ አይደለም አንድ ጊዜ ምንሽን ምንም አልሰማሽ ባርች አንድ ጊዜ ነገር እና አሁን እየሰደብሽኝ እኮ ነው የባለፈው ሳን ነው አሁን አንተሽ እየሰደብሽ እኮ የምን ሳቅ መሰለሽ አንቺ ከልቤም የወጣ እኮ እንባ ነው ሳቅ ነው ይሄ እኮ ሳቃደ ያንንም ሳቃደ አንቺ ማን ይናሽ ወጣኒ ባርቺ ያንቺ ይሁን በቃ ያንቺ ተጋቡ አንድ ላይ ኑሩ በቃ እኔ ያይሽና ባርቺ ነው የፈለኩት ወንድምናት እንዲኖር በቃ ወንድም ነው እህት አለ ብዙ እህቶች አሉ አቃለው ይኑር በቃ ይኑር አንቺ ምን እንደሽ ነው የምታስቢው ውጪ እህት ብዙ ወንድም አለው እሱ አይፈልግም አንቺ ወጪ የምታስቢው ሴት አይደለሽም እንዴ አይደለም አታስቢው ውጪ ልጅ ባርቺ አስወጣት ተረጋጊ እኔ ግራ ገብቶኝ እኮ ነው የሹ ግራ ገብቶኝ ነው ጌታን ማሪ ቆይ እስቲ እኔ ቁጭ በይ ስምትለው እንድስማ እንዴ ጌታ በኢየሱስም አሁን አይናውጣነቱ አገረመኝ እኔ እስከ ቤት ድረስ የመጣሁት ምክንያት በቃ እስካሁን ድረስ ላደረኩት ነገር ይቅርታ ልጠይቅሽና ከባርች ጋር ወንድምና እህት ልሁን ወይ የምንም እህት የለም የምንም ወንድምና እንዴ አረ ሙሉ በሙሉ እንዴት የዛኔ እኮ 7 አመት ሙሉ ታመንኩ አይደል እንዴት ነው የምታስበው አንተ እኔ እስካሁን ድረስ እኮ ስንት ጥያቄ ተቀርቦልኝ እንደገና ደግሞ ስንት ነገር ተብዬ ነው ካፕል ላልሆን ብዬ አንተ ላለማስቀየም ብዬ ነው እስካሁን ድረስ የታገዝኩት አንተ እንደዚህ ነው የምትቀበለኝ ስለዚህ ታሪክ እንደዚህ ለማየት አይደለም ለማውራት አይደለም የመጣው ሲጀመር እኔ ባርቺ ከማንም ሴት ጋር ይሆናል ብዬ አንድ ቀን አስቤ አላቅም እሺ ስለዚህ አሁን አስቢ በቃ ሆኗል ከሆነም እሱን ተቀበልኩኝ ባርቺ ከሰው ጋር ሆኗል ብዬ ለአይምሮዬ ነገርኩኝ ደጋግሜ ነገርኩኝ ኦኬ አይ ነው አቃለው እሺ ሌላ ደግሞ የምጠይቅሽ ነገር እኔና ባርቺ እስቲ አንቺ ብትሆኚ ፍቅርሽን ሙሉ በሙሉ ከምታጪ ሆነ አለ አይደል ወንድምነቱን የሆነ ነገር በለጋለ ምንድነው አንቺ እኮ ምን እንደሆነ ታውቂያለሽ ምን አላውቅም እኔ እስከ ጥግ ያፈቀርሽውን ሰው አገኘሽ አረፍሽ ለኔ ስሜት አንቺ አትጨነቂ ለኔ ስሜት እኔ ማን ሆንኩ አንቺን አይመለከትሽም አይደል አይመለከትሽም አው አይደለ እዚህ ጋር እኔ የምልሽ ምንድነው ውሰጂው ባርችን አግቢው ግን ቢያንስ አትሊስት ትንሽም ቢሆን እንኳን ይሰማታል ብለሽ አታስቢ እኔም እኮ ሴት ልጅ ነኝ እኔ ምን ላርግሽ ታዲያ ባርች አንተ ዝም በል ሲጀመር አንተ ዝም በል እስካሁን ድረስ አንተን አምኜ ነው እስካሁን ማለት ነው ቶታ ባርች እኔ ላስወጣት ነው ባርች እኔ ውጪ ላታይሰረም እንደ አንቺ እንዴት ነው እንደዚህ ለነገር አንተ በሳቱ እኔ የሆንኩትን ነገር ስለማታውቅ ልታወራ ትችላለህ አይደል እሺ እና ታወራለን በቃ ውጪ ከቤቴ ናይ ውጪ ዛሬ ላይ በብዙ ሰው ችግር የለውም እኔ ምንም ነገር አይደለም የፈለኩት ወንድምነትን ብቻ ነው አይደል እኔ አሁን ልቦትን እያበላሽሽ ነው
ውጪ ፍቅርን እያበላሸሽ ነው። እኔ እኮ ምንም አላልኳትም። እስከ መጨረሻው ድረስ ደግሞ መውሰድ ትችላለች። አንቺ 7 ዓመት ምንም ፈለገ ከኖርሽ ነው። እኔ ምንም ነገር አልሆንኩም። በቃ ምንም አልሆንኩም። ናይ ውጪ ምንም አልሆንኩም። እባክሽ ውጪ፣ እባክሽ ጽጌ ተነሺ፣ ጽጌ ውጪ፣ ተነሺ፣ ተነሺ፣ ጽጌ ተነሺ፣ ተነሺ፣ ተነሺ እና ሂጂ። እኔ ተነሺ ሂጂ በቃ ባሪች ወፋሽን ያዝ፣ ባሪች ወፋሽን ያዝ። ልንገር ባሪች አንድ ነገር ልንገር እስካሁን ተስፋ አልቆረጥኩም። እስከዚህ ያመጣው ደግሞ ተስፋ ላለመቁረጥ ብዬ ነው። እሺ እንደዚህ ሁሉ የምትሆነው ግን እሺ ለኔ ማን ቀን ይመጣል። እኔም እኮ የሚወደኝ ሰው ይመጣል። ችግር የለውም። እኔ የሚወደኝ ሰው ይመጣል። ልቀቂኝ በቃ። እኔ መሄድ አለብኝ። አውቃለሁ፣ እወጣለሁ። ተረጋጉ በቃ። ጫማሽን ነው እኔ ለራሴ ውጪ በጣም ናይ ጫማሽን የባርስ ጫማ አድርገሽ ነው እንደምትወጂው። አልቂ ጫማሽን እንጂ እንዴ የልጁን ጫማ አድርጋ ልትሄድ ነው እንዴ? ምን አስብሽ ነው? ውጪ ቶሎ በይ፣ ውጪ፣ ውጪ፣ ቶሎ በይ፣ ቶሎ ውጪ፣ 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 ውጪ። ቤተሰብ ምን እንደምላችሁ አላውቅም፣ ግን ማለት ይሄን ያህል ለምን እንደጠለኝ አላውቅም፣ ለምን እንዳኮረፈኝ አላውቅም፣ ለምን እንደጠለኝ አላውቅም። ግን ደግሞ እኮ ማንም የለኝም፣ ማንም ማለት ነው አንድ ሰው የለኝም። ቤተሰብ ግን ደግሞ እንደዚህ ይጠለኛል ብዬ አንድም ቀን አስቤ አላውቅም፣ አንድም ቀን ማለት ነው። ግን ይሁን፣ እሺ ግን ይሁን። ለኔም አንድ ቀን የሚያስብልኝ ይመጣል። እኔም ማለት ነው ከራሱ ቤት ነበር ያወጣኝ። የማዶ ስንኪን ጣልኩት ያፋፉን ቅርቤን ያየው የደፌ ደፉን አውቃለው በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ